አንዳንድ እህቶቻችን ማንን ማመን እንዳለባችሁ ለይታችሁ ማወቅ ይኖርባችኋል። ያየሁትን ከማመን ይልቅ የአይኔን አይነ ስውር መሆን አምኖ መቀበል ቀላል። በባዕድ ሀገር ፈገግታው የህይወት የጨለማ ውስጥ መብራት መሆን ከጀመረ ቆይቷል። ሳቅና ህልማችን ተካፈል፣ እናም በፍቅር ጥልቀት ወደቅን። ግንኙነታችን የህይወት ትልቁ መስመር ሆኖ ተሰማ። እኔን ጨምሮ ብዙ ኢትዮጵያውያን ሴቶች ወደ ማረሚያ ቤት እንድንገባ ተደረገ። ቀን ያለ ሰዓቱ ሲጨልም ይታየኛል። ምን እየሆንኩ እንደሆነ ማወቅ አቃተኝ። ሰላም ጤና ይስጥልን ውድ የተከበራችሁ የፖስተኛው ቲዩብ ቤተሰቦቻችን እንደምን ሰንብታችኋል? እኛ በጣም ደህና ነን። እነሆ ሳምንታችን ጠብቀን ታሪካችሁ ታሪካችን ነው ብለን ወደ እናንተ ዘንድ ለማቅረብ ከች ብለናል። ከፕሮግራሙ ጋር አብረናችሁ የምንቆየው እኔ ማርኮንና እኔ ቤቲ እንዲሁም ካሜራማናችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በትህትና እንጠይቃለን። እሺ ቤቲሻ፣ ወደ ፕሮግራማችን ከመሄዳችን በፊት ለቤተሰቦቻችን ማስተላለፍ የምትፈልጊው መልእክት ካለ እባክሽ። እንደ ፖስተኛው ቲዩብ ግልጽ ማድረግ ያለብን ነገር አለ ብለን ስላመንን ነው። ቤተሰቦቻችን እኛ እዚህ ላይ ታሪኩ ከተነበበ በኋላ የምንሰጣቸው ሀሳቦች የግል አስተያየቶቻችን ናቸው። ማለት ታሪኩን እንደማንኛውም ሰው ካየነው በኋላ የኛ የመሰለንን እንደ ምክር እንደ አንድ ሰው ያየነውን ታሪክ እንደ ምክር ነው እንጂ ከሙያ አንፃር ወይ ደግሞ እኛ እዛ ሙያ ውስጥ ያለን ሰዎች ምናምን ሆነን አይደለም። ጀስት ግን እንደ አንድ ሰው ታሪኩ ከተነበበ በኋላ ምን ተሰማን፣ ለዛ ሰው ምን እናድርግ የሚለውን የግል አስተያየታችንን ነው የምንሰጠው። ይሄንን ደግሞ እኛ መጀመሪያ ቪዲዮአችን ላይም ግልጽ አድርገናል። አንድ ላይ ነው መፍትሄ የምንፈልገው። ማንኛውም ሰው ኮሜንት ላይ ገብቶ ለዚህ ነገር መፍትሄ መስጠት ይችላል ብለን ተናግረን ነበረ። ስለዚህ ከህግ አንፃር ከሳይካትሪስት አንፃር ምናምን ሳይሆን ጀስት የተሰማውን ነገር ያ ሰው እንደ ሰው ያንን ታሪክ ከሰማ በኋላ ከራሱ ከኤክስፒሪየንሱ ሊሆን ይችላል ወይ ደግሞ ባሰበበት ወይ ይሄ ነው ብሎ እንዲገልጽ ነው እንጂ ከሙያ አንፃር እንዳልሆነ ግልጽ እንዲሆንላችሁ ብለን ነው ቤተሰቦቻችን። እንግዲህ ቤተሰቦቻችን ቤቲሻ እንዳለችው ፖስተኛው ቲዩብ ማለት የእናንተን ሀሳብ እኛ ሀሳባችን ነው ብለን ወደ ሚዲያ የምናመጣበት ቻናል ነው። ይህን ሀሳብ ስናመጣ ተመልካቾቻችን መልካም አስተያየታችሁና የመሰላችሁን ነገር እንድንወያይበት ለማድረግ ያክል ነው። ወደ ፕሮግራማችን እንመለሳለን። ቤቲሻ ዛሬ እጅ ከምን? እሺ ማርክ፣ የዛሬ ባለ ታሪካችን ከስደት ሀገር የላከችልን ነው። እስኪ እንግዲህ ታሪኩን አብረን እንስማውና ያው እንደተለመደው ሀሳብ አስተያየት እንሰጣለን። ከ6 ዓመት በፊት ኢትዮጵያ የሚገኘውን መኖሪያ ቤቴን ለቅቄ በብሩህ ተስፋና ጉጉት ተሞልቼ ወደ ዱባይ ጉዞ አደረግኩ። በሚያቃጥለው የዱባይ ፀሐይ ህልሜንና የቤተሰቦቼን ተስፋ እውን ለማድረግ ፋብሪካ ውስጥ ተቀጥሬ መስራት ጀመርኩ። በየዕለቱ የማጸዳቸው የከፍታ አፓርትመንት መስኮቶች የስራዎቹ ሁሉ ትንንሾች ናቸው። ፋብሪካ ውስጥ ጆሮ የሚያደነቁር የማሽን ድምጾችን መስማት የተለመደ ነው። በዚህ ድግግሞሽ ለ3 ዓመት ያክል ሰርቻለሁ። የፋብሪካ ውስጥ ሙቀት ከዱባይ ፀሐይ ጋር ተደምሮ የጤና ችግር እየፈጠረብኝ ስለመጣ የፋብሪካ ስራ መልቀቅ እንዳለብኝ ወሰንኩ። ዱባይ ውስጥ ለ3 ወይንም ለ4 ቤት ተከራይተው እየኖሩ የቀን ስራ የሚሰሩ የሀገሬ ልጆች እንዳሉ ሰማሁ። እነሱን አፈላልጌ ያለሁበትን ሁኔታ ካስረዳኋቸው በኋላ የፋብሪካ ስራ ከባድ እንደሆነና ከነርሱ ጋር አብሬ እንድሰራ ከነገሩኝ በኋላ ግን ቀጣዩ ጉዞም ቀላል እንዳልሆነ አስረዱኝ። ለአንዴና ለመጨረሻ ጊዜ የፋብሪካ ስራ ለቅቄ ከነርሱ ጋር መኖር ጀመርኩ። ለተወሰነ ጊዜ ስራ አላገኘሁም። በፋብሪካ ውስጥ ሰራ የሰበሰብኩትን ገንዘብ ስለነበረኝ እሱ እስኪያልቅ ብዙ አልተቸገርኩም። ቤት መቀመጤ ሲበዛና በጣም መጨናነቄ እየጨመረ እንደሆነ የተረዱት ጓደኞቼ ስራ ሊያገኝልኝ ይችላል ብለው ያሰቡትን ከኛ ቀድሞ የሄደ ኢትዮጵያዊ ወጣት አስተዋወቁ። በተዋወቅን በትንሽ ቀናት ውስጥ ስራ አገኘልኝ። በሰው ሀገር የተገኘ የሀገር ልጅ ማለት የበረሃ ላይ የውሃ ጠብታ እንደማግኘት ይቆጠራል። ከትልቅ ጭንቀት አሳረፈኝ። በባህልም በቋንቋም በሃይማኖትም የጋራ የሚያደርጓችሁ ነገር ከሌላቸው ሰዎች ጋር ስራ መስራት ከባድ ቢሆንም ከነበርኩበት ጭንቀት አይብስምና የሀገሬ ልጅ በህይወቴ የተደረጉልኝን ውለታዎች ትልቁን ድርሻ ወስዷል። የእጅ ስልኬን አንስቼ ወደሱ ደወልኩ። ትልቅ ምስጋና አቀረብኩና ባለውለታዬ እንደሆነ በቃላቶች ከዘረዘርኩ በኋላ
ለምስጋና ምሳ ልጋብዘው እንደምፈልግ አሳወቅኩት። እሱም የሚመቸው አመሻሹ ላይ እንደሆነና ወደ ማታ አካባቢ እንደሆነ አሳውቆ ቀጠሮ ያዘ። የዱባይ ደማቅ መብራቶች ከተማውን አስውበውታል። ያሳምሩኛል ብዬ ያሰብኳቸውን ልብሶች ቀያይሬ ከሞከርኩ በኋላ ልቤ የፈቀደውን አድርጌ ወደ ተቀጣጠርንበት ቦታ አመራሁኝ። እግሮቼ እየተራመዱ አይኖቼ አሻግረው እየተመለከቱ አይምሮዬ ብዙ ነገሮችን ማመላለስ ጀመረ። ይህ ለኔ አዲስ ነገር ነው። ከአንድ ወጣት ጋር እራት መብላት ከህይወት ውጣ ውረድ ትግል ውጭ አዲስ ተሞክሮ፣ አዲስ ልምድ ሆኖ አገኘሁት። አንዴ ፈገግ አንዴ ደግሞ ኮስተር እያልኩኝ ጉዞዬን ጨረስኩና ወደ ተቀጣጠርንበት ቦታ ደረስኩኝ። ጎበዝና ነቃ ያለ ወጣት ነበረ። ቀጠሮም አያረፍድም። በፈገግታ ተቀበለኝ። እኔም ፈገግ ብዬ ሰላምታ ከተለዋወጥን በኋላ እንድቀመጥ በእጁ ጋበዘኝ። እየሆኑ ያሉት አንዳንድ ነገሮች በሙሉ ለኔ አዲስ ተሞክሮ ናቸው። በሁኔታዎች ሁሉ ደስተኛ ነኝ። ቁጭ ብለን ብዙ ከተጨዋወትንና እራት ከበላን በኋላ በደንብ አመስግኘው በደማቁ ምሽት ትንሽ የእግር ጉዞ ካደረግን በኋላ ነገ ደግሞ እሱ ጋባዥ እንደሆነ በዚህ ሰዓት እንደምንገናኝ ነግሮኝ ተለያየን። ታዲያ ከጊዜ በኋላ ከስራ ሰዓት ውጭ መገናኘት የቀን ከቀን ድርጊታችን አድርገነዋል። በባዕድ ሀገር ፈገግታው የህይወቴ ጨለማ ውስጥ መብራት መሆን ከጀመረ ቆይቷል። ሳቅና ህልማችን ተካፈልን። እናም በፍቅር ጥልቀት ወደቅን። ግንኙነታችን የህይወት ትልቁ መስመር ሆኖ ተሰማኝ። ስለ ትዳርና ስለ ቤተሰብ ጣፋጭ ቃላቶችን እየተሸኳሸክን የወደፊት ቤታችንን አብረን ሰራን። ብዙ ጣፋጭ ቀናቶች አለፉ። የብቸኝነት ቀናቶች ላይመለሱ በሚመስል ሁኔታ ከኔ ርቀው ሄደዋል። ከፍቅር ቀናቶቻችን መካከል ፍቅረኛዬ በአንዱ ቀን አባቱ እንደፈለገውና ወደ ኢትዮጵያ መመለስ እንዳለበት እንዳሳሰበው ነገረኝ። በጣም ደነገጥኩኝ። ማለት ብዬ ጠየቅኩት። ምን ነው ደነገጥሽ? ለአንድ ወር ያክል ደርሼ እንደምመለስ ነው የጠየቀኝ። አንድ ወር ብቻ ነው የምቆይብሽ፣ አታስቢ አለኝ። ከመጀመሪያው የተሻለ ሆኖ ስላገኘሁት ለመረጋጋት ጊዜ አልፈጀብኝም። ወደ ኢትዮጵያ ከመሄድ በፊት ከሌላው ጊዜ በተለየ ጣፋጭ የፍቅር ጊዜ አሳለፍን። ጥሩ አሸኛኝ ካደረግኩለት በኋላ እሱ ሲመለስ እንድንጋባ ፍላጎት ስላለኝ ስራዬን ጠንክሬ መስራትና ብር መሰብሰብ ጀመርኩኝ። ከዕለታት በአንድ ቀን ምንም ባላሰብኩት ሁኔታ እኔ የምሰራበት አካባቢ የህገወጥ ስራዎች ይበዙ ስለነበር እኔን ጨምሮ ብዙ ኢትዮጵያውያን ሴቶች ወደ ማረሚያ ቤት እንድንገባ ተደረግን። ለ3 ሳምንት ያክል በእስር ቤት አሳለፍኩ። እስር ቤት መግቢያው ሰፊ መውጫው ደግሞ ጠባብ እንደሚባለው ከእስር ቤት የምንወጣበት ቀን እንደ ምጽአት ቀን ርቆብኝ ነበር። ነፃነት ፍለጋና የፍቅረኛዬ ናፍቆት ያንገበግበኛል። በአንዳንድ ሰዎች ትብብር ከእስር ቤት ከ3 ሳምንታት በኋላ ወጣው። የፍቅረኛዬን ድምፅ ለመስማት ጉጉት ስለነበረኝ ስልክ ለመደወል ስሞክር መልእክት እንዳስቀመጠልኝ አየሁ። ፎቶ ነበር። እሱን ለማየት ጉጉት ስለነበረኝ ከመደወሌ በፊት ፎቶውን ማየት አስቀደምኩኝ። ከሰማይ የወረደ የሚመስል ድንጋጤ ውስጤን ሲመታው ተሰማኝ። በሚያምር አለባበስ ያ የማውቀው ፈገግታና አጠገቡ የሚያምር ነጭ የባህል ልብስ የተጎናጸፈች ሙሽራ ነበረች። በአንድ ወር ጊዜ ውስጥ ሌላ ሴት አገባ። ሊጠብቀኝ ቃል የገባው ሰው በጥቂት ሳምንታት ሀገር ቤት በምትገኝ ሴት ተካኝ። ልቤ ወደ 1 ሚሊዮን ቁርጥራጮች ተሰባበረ። ቀን ያለ ሰዓቱ ሲጨልም ይታየኛል። ምን እየሆንኩ እንደሆነ ማወቅ አቃተኝ። ሁሉም ነገር ከቁጥጥሬ ውጭ ሆነ። ህይወቴ ባንዴ ከጥሩ ተስፋ ወደ ተስፋ መቁረጥ የዕለታዊ ትግል ተሸጋገረች። የዱባይ ደማቅ መብራቶች የሩቅ ትዝታዎች ሆነው ቀሩ። በዙሪያዬ ያለው ዓለም ፈራረሰ። አብረን የገነባናቸው ህልሞች ወደ አፈርነት ተቀየሩ። አካላዊ ህመም ይሰማኝ ጀመር። ያየሁትን ከማመን ይልቅ የአይኔን አይነ ስውር መሆን አምኖ መቀበል ቀለለኝ። እውነታው ግን እውነታነቱን አይቀይረውም። ቃል ኪዳኖች ሁሉ እውነት አልነበሩም። በአሸዋ መሰረት ላይ ቤቴን ሰርቼ ነበር። በአንድ ፎቶ ህይወቴ፣ ፍቅሬ፣ ቤቴ ተገለባበጠ። በክህደት ዓለም ፈራርሷል። ፎቶ ላይ አዲስ ሚስት ብቻ አልነበረችም፣ የኔን ውድመት የሚያሳይ የመርዶ ምልክት ጭምር እንጂ። የዛሬ 6 ዓመት ልቧን በተስፋ ሞልታ ከኢትዮጵያ ወደ ዱባይ አውሮፕላን የገባች ህልመኛ ሴት ጠፋች። ጊዜያት እያሳለፍን ሲሄዱ አንዳንድ ጊዜ በራሳችን ላይ በጣም ከባድ ጦርነት እንደምናደርግ ተረዳው። የጠፉ ህልሞች ግን ህመም ብቻ ሆነው ቀሩ። እንግዲህ ተመልካቾቻችን የዛሬዋ ባለታሪካችን
ትማሩበታላችሁ ብላ ያቀረበችልን ታሪክ ይህንን ይመስል ነበር። ሀሳብ አስተያየታችሁን እንደተለመደው አስቀምጡልን። ቤቲሻ እንግዲህ እስኪ በዚህ ታሪክ ውስጥ የተሰማሽን ነገርና ለተመልካቾቻችን ማስተላለፍ የምትፈልጊው ነገር ካለ? እንግዲህ በዚህ ታሪክ ዛሬ የሰማነውን ይመስላል ታሪኩ። በታሪኩ ላይ ብዙ ነገር ተምረናል። እምነት፣ ተስፋ፣ ፍቅር፣ ህይወት፣ ሁሉን ነገር ያየንበት ታሪክ ነው። ታሪኩ እንደሰማነው እጅግ በጣም ያሳዝናል። እንግዲህ የሰው ልጅ ከዚህ ድረስ ተነስቶ እዛ ለለውጥ ሄዳ ፈጣሪት እንደሚያገናኝ አይታወቅም። እዛ ደግሞ ህይወት መሰረታለሁ፣ ነገ ወደ ሀገሬ ተመልሼ በጥሩ ሁኔታ ልጆች መስርቼ ትዳር መስርቼ እኖራለሁ ብላ ተስፋ ያደረገችበት ህይወትን ነው እንግዲህ የሚያሳየንና በወራት ውስጥ ባልሞላ ጊዜ ውስጥ እንደዚህ ተስፋዋን ማጨለም ተገቢ ነው ብዬ አላምንም። ምክንያቱም ይሄ ልጅ ካልፈለጋ ከመጀመሪያው መቅረብ አልነበረበትም። የቀረባት እሷ የቀረበችው በፍጹም ፍቅር ከሆነ ያን ሁሉ ፍቅር መስጠት አልነበረበትም። የማስመሰልም ከሆነ ሲመጣ ጠቅልሎ እዛ ጋር እኮ አቁሞ መምጣት ይችል ነበር። ግንኙነቱን በቃ እኔ ወደ ሀገር እየሄድኩ ነው አልፈልግም፣ ከዚህ በኋላ እዚህ ጋር ይብቃን ማለት ይችል ነበር። ይሄ ልጅ ግን እዚህ መጥቶ ይሄን ያክል የሰው ህይወት ላይ መስበር፣ ተስፋ ማሳጣት፣ ማጨለም በጣም ያሳዝናል። እና እህታችን እንግዲህ እኔ ልልሽ የምችለው እንደ ፖስተኛው ቤተሰብ ልንመክርሽ የምንችለው ራስሽን ከዚህ በኋላ ስራሽ ላይ ህይወትን ደግሞ ይቀጥላል። ሌላ ነገር ደግሞ ከሱ የበለጠ ከሱ የተሻለ የሚያስብልሽ የሚወድሽ ሰው ይመጣልና ራስሽን አጠንክረሽ ይሄኛውን ነገር ፍተሹ እንደ መማሪያ በቃ ሆነ ተማርኩበት ብለሽ አልፈሽ ራስሽን አጠንክረሽ ወደ ሌላ ህይወት እንድትገቢ ነው እንደ ፖስተኛው የምንሰጥሽ አስተያየት። እንግዲህ ቤተሰቦቻችን የዛሬው ታሪካችን በጣም አሳዛኝ ነበረ። እምነትና ክደትን የተመለከትንበት ነው። በእኔ በኩል ልል የምችለው አንዳንድ እህቶቻችን ማንን ማመን እንዳለባችሁ ለይታችሁ ማወቅ ይኖርባቸዋል። በእርግጥ ብዙ ሰዎች አሉ፣ የበግ ለምድ የለበሱ ተኩላዎች ሊኖሩ ስለሚችሉ ወደ ህይወታችሁ የሚመጣን ሰው በቀላሉ ባታምኑ። ከዛ በተጨማሪ ደግሞ እንግዲህ እንደዚህ አይነት ነገሮች በሰው ሀገር ራሳችንን እንቀይራለን፣ ቤተሰቦቻችን እንለውጣለን ባላችሁበት ቅጽበት እግዚአብሔር ሊፈትናችሁም ሊሆን ይችላል። ወደ እናንተ አንዳንድ ሰዎችን ይልካል። ስለዚህ ከሰመረ እሰየው፣ ካልሆነ ግን ያን ነገር በመርሳት ከስብራት ቶሎ በመመለስ አላማችሁን አሳክታችሁ በተሰጣችሁ ጊዜ ስራችሁን ሰርታችሁ ወደ ሀገራችሁ መመለስ መቻል አለባችሁ። እንግዲህ በስተመጨረሻ ልል የምችለው በህይወት ውስጥ መውደቅ መነሳት ያለ ነገር ቢሆንም ከወደቁ ቶሎ ተነስቶ አላማችሁን እስከ ግብ ባስቀመጣችሁበት ደረጃ ግባችሁን ማሳካት መቻል እንዳለባችሁና ሁላችሁም በየእምነታችሁ ተግታችሁ እንድትጸልዩ ነው የኔ ምክር። የሰው ልጅ መጀመሪያ ወዳጅ ማድረግ ያለበት ፈጣሪው ነው። ከዛ በተጨማሪ ግን ባለታሪካችን በምንም ሁኔታ በዚህ ታሪክ ላይ ተጠያቂ አትሆንም። ምክንያቱም ፍቅር የትና እንዴት ሊይዝ እንደሚችል አይታወቅም። ስለዚህ ይሄኛው አንድ እንደ ላይፍ ኤክስፒሪየንስ አድርጋ ወስደው በቃ እንደ መማሪያም ይሄው ለሷ አልፎ እኮ ለሰዎችም መማሪያ ሆኗል። እንደዛ አድርጋ ህይወቷን መቀጠል አለባት። አላማዋ ላይ፣ ስራዋ ላይ እንደገና ደግሞ በህይወቷ ምን እንደሚመጣ ነገር የሚከሳት ከዚህ የተሻለ ጥሩ የሆነ ወዳጅ አጋር ታገኛለች ብለን ተስፋ እናደርጋለን። ስለዚህ ቤተሰቦቻችን እናንተም ኮሜንት ላይ ሀሳባችሁን፣ አስተያየታችሁን ለእህታችን ስጡልን አደራችሁን። እንግዲህ ቤተሰቦቻችን የዛሬው ፕሮግራማችን ይህን ይመስል ነበር። እንግዲህ እናንተም አስተማሪ ታሪክ አለን የምትሉ በሙሉ ታች በምናስቀምጠው ዲስክሪፕሽን አማካኝነት ታሪካችሁን ማስቀመጥ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ አበረታቱን። እስከ ሳምንት መልካም ሳምንት ይሁንላችሁ። በቸር እንገናኝ።